Yo, let's go. This is Fami. I'm here with another video. የዛሬው ዴይ ማን ነው? በጣም ታፍ ዴይ ነበር። ታፍ ዴይ። እሺ ሌትስ ጎ ቱ ዘ ትሬድ ቀጥታ ምን አይቼ እንደገባው ይሄ ትሬድ ብሬክ ኢቭን ነበረ። everybody think it's a lose. Nah, it's a break even trade. እና ምን እንደተፈጠረ ላሳያችሁ። let's start to the 1 hour trade. በጣም really ሂት ያደረገኝ ትሬድ ነው። ላይክ ፕራይሱን ስታዩት ምንም አይነት ላይክ there is nothing ወደ ሴል የሚሄድበት ዛሬ። ምክንያቱም look the buy side liquidity like look the higher time frame. Let me show you 4 hour. look 4 hour ማለት ነው after taking this buy side liquidity ከዚህ በኋላ እኛ ምንድነው የምንጠብቀው? some side of run to the buy ማለት ነው። ግን start dropping እሺ ከዛ ልክ የ4 hour ሴል ሊኩዊዲቲ ካየው በኋላ 1 hour ላይ ወረድኩ። ከዛ 1 hour ላይም ሳይ ድጋሚ ኢንተርናል ሊኩዊዲቲ ባይ አድርጓል። ዛሬማ በቃ በደ ትሬድ ነው ምናምን ብዬ ወደ 50 ሚኒት ወረድኩ ማለት ነው። ሶ ባጭሩ ምን ነበር ስጠብቅ የነበረው? ፕራይስ መቶ ማኒፕሌት እንዲያደርግልኝ ኢንተርናሊ ከዛ ቡልራል ቡም ማለት ነው። ከዛ ሌትስ ጎ ቱ 5 ሚኒት እና ክሊር አርጌዝ እንትኑ ላሳያችሁ። so here is the 5 minutes. ምን ተፈጠረ? ልክ እንዳልኳችሁ ኢንተርናሊ እዚህ ጋር አለ ያስወጣው። ከዛ ድጋሚ እዚህ ጋር መጥቶ ኢንተርናሊ ያስወጣልን። that's great አለን። ከዛ let's go to the 1 hour አልኩ 1 minute I mean I'm sorry what the hell ምን እያደረኩ ነው? so ከዛ 1 minute ገባን። ይሄኛውን ወደ ጎን አድርጌ ክሊርሊ እንዲታያችሁ ለማን ላድርግላችሁ? ወረመነት so ይሄ ነው 1 minute። ከዛ መቶ ኢንተርናሊ ቴክ አረገ። ከዛ ኢንተርናሊ ቴክ ካረገ በኋላ እዚህ ጋር ማርኬት ስትራክቸር ሺፍት አለ። ከዛ በኋላ ድጋሚ ፌር ቫልዩ ጋፕ ፈጠረ። ፌር ቫልዩን ጋፕ አሰመርኩት። so ልክ ፌር ቫልዩ ጋፕ ላይ መቶ ሪአክት ሲያደርግ እኔ አምላክሊ ኢንተር ባይ ገባው ፕራይስ ሄደ እስከዚህኛው ሊኩዊዲቲ ድረስ ሄዷል። ከዛ በኋላ ድራፕ አድርጎ ኦል ደ ዌይ ለው እንዳለ አስወጥቷል። ኢኤስ ላይም ኢኤስ ላይ ፌር ቫልዩ ጋር አሁን ያየሁት ባይዘው that was hurt like እሺ ከዛ ኦል ደ ዌይ ሪስፔክት አድርጎ ተመለሰ ማለት ነው። 50 ሚኒት ፌር ቫልዩ ጋር ፓይሚ አይ ነው ይሄው እና እንዳሰመርኩት አይ ነው ግን so መቶ ሪስፔክት አድርጎ ቡም ማድረግ ጀምሯል። ኢንተርናሊ አስወጥቷል። it might be luckily ሴል ትሬድ ነበር የሚገባው ግን I didn't regret። ለምንድን ነው ሪግሬት የማላረገው? አይ ነው ይሄኛው ትሬድ ቀጣይ ሲመጣ ግን let me show you the 50 minute time frame። እዚህ ላይ እንደምታዩት ምንድነው ያደረገው? ፕራይስ ይሄኛውን ኢንቨርሽን አድርጎታል። እዛኛው ላይ ኦልሞስት ኤስኤም ሰርቷል። ፕራይስ 50 ሚኒት ታይም ፍሬም ነው ሪስፔክት አድርጎ ቡም ማድረግ የቀጠለው እና ደግሞ ይሄኛው ኤዥያን ሃይ ለንደን ሃይ ነው። እስከዛ ድረስ ይሄዳል ብዬ ነበር ኤክስፔክት ሳደርግ የነበረው። አንደኛ እዚህኛው ላይ ፉል ቲፒን ያላወጣውበት ምክንያት I was very confident ሙሉ ይሄኛውንም አስወጥቶ ነው ከዚህ በኋላ ሊፈጥር የሚችለው ነገር ብዬ ያሰብኩት የነበረው። ላይክ ይሄንንም አስወጥቶ እንዳለ ሁለቱንም ሶስቱን ማስወጥቶ ከዚህ በኋላ ነበር በቃ ድሮፕ ማድረግ ከፈለገም ድሮፕ ያደርጋል ብዬ ያሰብኩት። so ማርኬት ሁሉ ጊዜ አንተ እንዳሰብ እና I'm just try to be reactive ነው መሆን ያለብኝ not what I expected. that was my expectation ከፕራይስ አክሽን እና ያው አሪፍ ኢንተሪ ነበር የገባ ነው። ፕራይስ ላክሊ እዚህኛው ፌር ቫልዩ ጋፕ ላይ ሪአክት አድርጎ ወርዷል። so it's happen at least እኔ እስከዚህኛው ኤዥያን ሃይ እና ለንደን ሃይ ነበር ኤክስፔክት ሳደርግ የነበረው። so it's happen ዴይሊ ካንድል ደግሞ ስናየው ልክ እንደምታዩት ቤሪሽ ላይ ነው። so እንዴት ቤሪሽ እየወረደ ዴይሊ ካንድል አምላክሊ አወዝ አሪፍ እንትን አግኝቼ ነበር። አምናት ሪግሬት ማይሰልፍ አሪፍ ትሬድ አግኝቼ ነበረ። ላክሊ ግን ቱዴይስ ሚስቴክ የነበረው ኤስኤልኤ መሆን የነበረበት ቲፒኤ መሆን የነበረበት እዚህ ጋር ነው። so at that time I was like greedy ነበርኩ ልበል ግን I was confident price እዚህ ድረስ እንደሚወጣ። so confidence ተመሆነ ራሱ it's ዋጋ ያስከፍላል። so የነበረ ትሬዳችን በብሬክ ኢቭን ወጥተናል። ያጋጥማል ብሬክ ኢቭን
ሶ ዛሬ ሐሙስ ነው ከሰኞ እስከ ሮብ ምንም አይነት ትሬድ አልገባንም ነበር ዛሬ ነው ትሬድ የገባ ነው ይሄው በ5 ሶ ሁለት ትሬድ ነበር የገባ ነው ብሬክ ኢቭን ላይ እንዳረኩት ነበር ማቀው $5 ሉዝ አስወጥቶናል ሶ ኢትስ ኦኬ ኢትስ ሃፕን ቀጣይም ልክ እንደዚህ አይነት ተመሳሳይ ትሬድ ሳገኝ የምገቡት አይነት ትሬድ ስለሆነ ሪግሬት አላረገውም it was a great day ምንም ዊን አድርገን ባልወጣ it was a good day until next time peace out